በሰዎች ፊት ሐሳባችሁን መግለጽ የምትፈሩ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። ከዚህ በኋላ በሰው ፊት እንደዚህ ሐሳብን መግለጽ ይቀላል እንዴ እስክትሉ ድረስ የሚጠቅማችሁን ሁለት ቲፖች ልንገራችሁ። የመጀመሪያው የሚሆነው ምንድነው? ማቅረብ የፈለጋችሁትን ርዕስ ቀድማችሁ አእምሯችሁ ውስጥ ማሰላሰል። ለምሳሌ ፕሬዘንቴሽን ካለባችሁ ዛሬ ከሆነ ፕሬዘንቴሽኑ ትላንትና ማታ ስለምታቀርቡት ርዕስ በደንብ ወይ ላፕቶፓችሁ ላይ ወይ ደግሞ ታብሌታችሁ ላይ ከፍታችሁ ሪኸርስ ማድረግ ነገ አእምሯችሁ አዲስ እንዳይሆንበት ማለት ነው። ሁለተኛው የሚሆነው ደግሞ ምንድነው? ፕሬዘንቴሽን በምናደርግበት ሰዓት አብዛኛውን ጊዜ ከደነገጠ ሐሳባችን ሊበታተን ይችላል። ላይ ልናይ እንችላለን፣ ታች ልናይ እንችላለን፣ እንዲሁም ደግሞ አይናችን ሊወዣበር ይችላል። ስለዚህ ምንድነው ማድረግ ያለብን? ሁሌ የምናወራው ነገር የሚጠፋብን ከሆነ ቴክ ኤ ዲፕ ብሬዝ፣ ረጋ ማለት እይታችን ሁሌ ኦዲየንሱን ማየት በኮንፊደንስ ረጋ ብለን ሰው ናቸው አያስፈሩ። ይህንን ካደረጋችሁ ያለ ፍርሃት ሐሳባችሁን በደንብ መግለጽ ትችላላችሁ ማለት ነው። በዚህ አጋጣሚ ራንዌይ ሞዴሊንግ አካዳሚ ኮሚኒኬሽን ስኪል እንዲሁም ደግሞ የሰልፍ ኮንፊደንስ እና የፐብሊክ ስፒኪንግ ስኪሎችን በኦንላይን ማስተማር ስለጀመረ ባላችሁበት ቦታ ሆናችሁ ስኪል ወይም ደግሞ ክህሎትን ማዳበር የምትፈልጉ ከሆነ ባዮ ላይ ባለው ስልክ መደወል ትችላላችሁ።